አሰላሙ አሌይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ ቤተሰብ? እኔ ደህና ነኝ አልሐምዱሊላህ። ሁሉ እንዴት ነበር? ስራ እንዴት ይዟችኋል? ማንኛውም ሀገር ልትሆኑ ትችላላችሁ። የሰው ልጅ መቼም ስራ ሳይሰራ አይኖርምና ለስራ መጠየቅ ትንሽ ሊከብድም ይችላል። ነገር ግን ስራ የሌላችሁ ደግሞ አብሽሮ አይዞን። ዛሬ የመጣሁበት ቪዲዮ ወይም ይጠቅመናል ብዬ ያሰብኩበት ነገር ምንድን ነው? እስኪ አመስጋኝ እንሆን። ምንድን ነው? ከራሴ ጀምሮ ማለት ነው። ማንኛውም ሁኔታ ላይ ልንሆን እንችላለን። እስኪ ከፊት ያሉትን ወይም ከበላዮቻችን ያሉትን ሰዎች ሳይሆን ከኛ ስር ወይም ከኛ በታች ያሉትን ሰዎች እስኪ እንመልከታችሁ። ቢያንስ አሁን ላይ ደግሞ እዚህ ሀገር ሳውዲ ውስጥ ስራ የለም። አብዛኞቻችን እህቶች በተለይ ተስፋ ቆርጠናል። በቃ ምንም አይነት ተስፋ የለንም። በዚህ ሰዓት፣ በዚህ ጊዜ፣ በዚህ እድሜ፣ በዚህ ሁኔታ ካልሰራው በዚህ በቃ ሰርቼ ስኬታማ ወይም ሰክሰስፉል ካልሆንኩኝ ወይም ደግሞ በቃ እኔ እንጃ ሰርቼ ካላገኘሁኝ መቼ ልሰራ ነው መቼ ላገኝ ነው እያል ከጊዜው ጋር እያነጻጸርን ከሁኔታዎች ጋር እያየን በጣም ተስፋ እየቆረጥን ያለ ነው እና ብዙ ልጆች ያለው በግሩፕ ምናምን እንደዚህ ደግሞ በምንድን ተስፋ እንቆርጣለን? ለምን ነው ተስፋ የምንቆርጠው? ገና የሰው ልጅ እኮ አይደለም ወራቶች አመታት ስራ ቢፈታ ወይም ስራ ቢታጣ እርግጥ ነው እዛ ሀገር ከሌለን የለንም፣ ውሃ እንኳን መንግስት ይቸግራል። ነገር ግን ደግሞ ማመስገን ያለባችሁ ወይም ደግሞ እስኪ የባሰም አለ ብላችሁ ማስታወስ የምትችሉት ጤና። እውነት ለመናገር አፍያ ከሆናችሁ የትም ሀገር ሆናችሁ መስራት ትችላላችሁ። አይደለም ሳውዲ ምድር፣ እዚህ ሀገር ስራ ባይኖር ሌላ ሀገር ይኖራል። ጤና ከሆናችሁ ግን ሌላ ሀገር ሄዳችሁ መስራት ትችላላችሁ። ግዴታ የአረብ ቤት ብቻ ከአንዱ ክላስ እንቅልፋችን እያደናበረን የምንሰራው ስራ መኖር ብቻ የለበትም፣ እውነት ለመናገር ማለት ነው። እና አንዳንድ ጊዜ እስኪ ሌላም ስራ ሞክር አድርጉ። ሲቀጥል ደግሞ ተስፋ አትቁረጡ። በቃ እውነት ለመናገር ለምን አሁን ምሳሌ እጅ እግር ካላችሁ በደንብ የምትተነፍሱ ከሆነ የምትሰሩ ከሆነ ትበላላችሁ፣ ትጠጣላችሁ፣ ትተኛላችሁ፣ ትነሳላችሁ አይደለም? ለምን አመስገያችሁ? ለምን ተስፋ የምትቆርጡት? ዛሬ ላይ ስራ ስለጠፋ ህይወት ጨለመባችሁ እንዴ? በ5 ወር በ6 ወር አውቃለሁ እንደሚደብር ተስፋ እንደሚያስቆርጥ ነገሮች ሁሉ እንዲያሰባችሁት ሳይሆኑ ሲቀሩ በጣም እንደሚያበሳጭ አውቃለሁ። ነገር ግን ደግሞ ይባሳል። ጤናማ ባትሆኑ ኖሮ እንዴት ልትሆኑ ነው እንዴ? ዛሬ እኮ በተንፈሳ ቁቶት በኦክሲጅን የሚተነፍሳል። ኦክሲጅን በቃ አየር ሐኪም ቤት በየሆስፒታሉ እኮ አልጋ ለአልጋ የሚሄዱ በቀን ስንት ብር እየገባላቸው ኩላሊታቸው ፌል አድርጎ በቃ የተለያዩ በሽታዎች ካንሰር ታማሚ ሆነው ብዙ አይነት በሽታዎች ታማሚ ሆነው እኮ ስንት እህቶች አሉ፣ ስንት ወንድሞች አሉ። በዛ ሁኔታ ላይ ሆነው እንኳን መስጋኝ ናቸው። አልሐምዱሊላህ ነው የሚሉት። ክርስቲያንም ቢሆኑ በእምነታቸው አመስጋኝ ናቸው፣ እኛ ሙስሊሞችን ብንሆን ማለት ነው። ነገር ግን አንዳንዶቻችን ግዴታ በዚህ አመት ይሄን ያክል ሰርቼ ይሄን ያክል በዚህ ሁኔታ ላይ እንደዚህ ስኬታማ ካልሆንኩኝ ብላችሁ እቅድ ታወጡና ወይም እናወጣና በዛ አመት ያ እቅድ ካልተሳካ ወይም ስራ ከጠፋ ወይም ስራ በቃ ጥሩ ስራ ካልመጣልን ጥሩ ገቢ ካላልን በጣም ነው የምንበሳጨው። ለምን እንዲህ ያልፋል እኮ አውቃለሁ የሚያልፈው አልፎብን እንደሆነ። ነገር ግን ደግሞ ከዛ የተሻለ ነገር ይኖራል። ፈጣሪ አላህን ሰው የሚፈትነው ሲወደው ነው። ከፈተናው በስተጀርባ ደግሞ መልካም ነገር ይዞለት ነው የሚፈትነው። ተስፋ አትቁረጡ፣ አመስጋኝ ሆኑ። እንደዚህ መብላት መጠጣት አቅቷቸው በሰው እጅ የሚበሉ በሰው እጅ የሚጠጡ ስንት አሉ። መንቀሳቀስ አቅቷቸው፣ ሽንት ቤት መጠቀም አቅቷቸው፣ ኪችን ገብተው ሰርተው መብላት አቅቷቸው፣ መናገር አቅቷቸው፣ ጆሯቸው መስማት አቅቶ ስንት ሰዎች አሉ። እነዛን አታስቡም። እውነት ለመናገር እኔ አሁን ዛሬ የመጣሁት አመስጋኝ ሆኖ ብዬ ብቻ ሳይሆን የመጣሁት ተስፋ ለምትቆርጡ ነው። ተስፋ ቆረጥን፣ ስራ አጥተን ነው፣ ስራ የለም፣ ስራ ጠፋ፣ የቀኑ ጨለመብኝ፣ በቀኑ ጨለመ በማታ። ለምን እንዴ? ግዴታ ሳውዲ ምድር ብቻ መሆን የለበትም እኮ ስራ። ሌላ ሀገር ሄዳችሁ አፍያ ከሆናችሁ ጤና ከሆናችሁ ሌላ ሀገር ሄዳችሁ መስራት ትችላላችሁ፣ ሰርታችሁ ማግኘት ትችላላችሁ። ግዴታ እዚህ ሀገር ብቻ አይደለም። አውቃለሁ የሰው ሀገር ነው።
ካለላችሁ የላችሁም። ካለላችሁ ደግሞ ውሃ መግዛት አትችሉም አውቃለሁ። ግን ቢሆንም ከዛ የባሰበትን ሰው እያሰባችሁ አመስጋኝ ሆኑ። በቃ የተወሰነ ጊዜዎት ከሌለ አገራችሁ ገብታችሁ ወደ ሌላ ሀገር መሄድ ወይም ደግሞ የተወሰነ መስሪያ ስራ የተወሰነ ገንዘብ ካላችሁ ከዚህ በፊት የሰራችሁት ሀገር ካለ የተወሰነ መንቀሳቀሻ ካላችሁ ሀገራችሁ ገብታችሁ የተወሰነ ስራ መስራት ወይም ደግሞ ህጋዊ ሆናችሁ ደግሞ ባለፈው ነግሬያችኋል። ትኬት ቆርጣችሁ የሆነ ሙያ ተምራችሁ እንድትሆኑ ሀገራችሁ ገብታችሁ በዛ በሙያ አታጡም። እዚህ ሀገር ባይኖር ሌላ ሀገር ይኖራል። ግዴታ የአረብ ቤት ብቻ ይሆን ስራ እውነት ለመናገር ማለት ነው። ምን አለ መሰላችሁ አንዳንድ ጊዜ ምንድነው እኛ የለመድነው በነገራችን ላይ ስኬታማ ወይም ሰክሰስፉል መሆን የምንችለው በአመታት ብዛት አይደለም፣ ወይም ደግሞ አረብ ቤት 24 ሰዓት ስለፈገፈግን አይደለም። እውነት ለመናገር ወይም ደግሞ እንደዚህ በቃ ስለሰራን አይደለም፣ ያለ እርፈት ስለሰራን አይደለም። አላህ እርዝቃችንን ትንሽም ትሁን በረካ ካረገባት በረካ ትሆናለች፣ ትበዛለች፣ አታንስም። እውነት ለመናገር እና በመስራትም ብቻ ላይሆን ይችላል። ዱዓ አድርጉ፣ ጸሎት አድርጉ በየሃይማኖታችሁ ማለት ነው። እንዲሁም ደግሞ እዚህ ሀገር ስራ ባይኖር ሌላ ሀገር ስራ ይኖራል። እናንተ ብቻ ጤናችሁን ያዙ፣ አፊያ ሆኑ። እውነት ለመናገር እና ምንድነው እኔ አንዳንድ ጊዜ እኮ እንዲያው እውነት ለመናገር እናንተ ራሱ ተስፋ ቆረጥን ስትሉ እኔ ራሱ ይገርመኛል። እውነት ለመናገር እኔም አልችልም። እውነት ለመናገር ቤት ተቀምጬ አይቼዋለሁ ስራ ልቼ፣ ግን ይሄን ያክል አይደለም። ለምን እንዴ? እኔ ስኖር ነው እኮ ሁሉም የሚኖረው። እኔ ጤነኛ ስሆን ነው ሁሉም ነገር የሚኖረው። ጤና ካልሆንኩኝ ሰው እጅ ከገባሁ በሰው ሁሉ ነገሬ በሰው እጅ ከሆነ የኔ ማግኘት የኔ ርዝቅ የኔ ሀብት ምን ይሰራልኛል? ምን ያደርግልኛል እንዴ? መጀመሪያ ጤናችሁን ከያዛችሁ በኋላ እኛ በተለይ እኛ የመዲያም ቅመሞች እውነት ለመናገር እንዴ ቫይታሚን ዲ እጥረት አለብን፣ ጨጓራ አለብን፣ ኩላሊት የሌለበት የለም። የማነስ በተለይ ማታውት የማነስማ በደረጃ እንደ ነው የሚያዘው ማለት ነው። በቃ አሁን ይሄ የማነስ ቫይታሚን ዲ ጨጓራ የሌለበት ሰው አለ፣ ሴት ሆነ ወንድ፣ በተለይ እህቶች ማለት ነው። እዚህ ሀገር ሆነን አረብ ቤት የምንሰራ አላችሁ የላችሁ? ሁሉም አለበት። እና ይሄ በሽታ አይደለም እንዴ? ነገ ጧት የምንጠብቀው ኩላሊታችን ፌል እስከሚሆን ነው። ኩላሊታችን ከአገልግሎት ውጭ እስከሚሆን ሰው እጅ እስከምንገባ ነው የምንጠብቀው። ስራ እያል ስራ ፈልጉ እያል አቤትም ቁጭ ስትሉ ራሳቸውን ጠብቁ። እኔ በተለይ እኔ እውነት ለመናገር እኔ ራሴን ጠብቄ አይደል በእናንተ የምናገረው፣ ግን ደግሞ ካሁኑ እየጠበቅኩ ነው ስለሆነ አሁን በኋላም እጠብቃለሁ ብዬ ስላስብኩ ምን አለ መሰላችሁ እኛ ስራ ስንል የአረቦቹን እኮ ምሳ ቁርስ ሳይቀር እራት ሳይቀር ከሽ እናድርገን ነው የምንሰራው አይደለ? በደንብ ነው የምንሰራው። በደንብ ስንሰራ ደግሞ እነሱ ብሎን ወይም ደግሞ ይሄን ያክል ሰሮልን ይሄን ብለው ተናግረው ወይም እስከሚናገሩ አይደለም የምንጠብቀው። እኛ በራሳችን ነው ሰርተን የምናገኘው። ሰርተን ራት ብሉ ወይ ደግሞ ተሰርቷል ምናምን ብለን የምንናገረው ነገር ግን እነሱ ወደ ውጭ ሲወጡ እነሱ ወይ ደግሞ የሆነ ራት ነገር ምናምን ሲኖራቸው የሆነ ደግሞ ግብዣ ነገር ምናምን ሲሆናቸው ምንድነው እኛ ለራሳችን ሰርተን እንበላለን? ሰርተን አንበላም እኮ ጋይስ። በስልክ ገባብኝ፣ ይቅርታ ጋይስ፣ ስልክ ስለገባብኝ ነው ማለት ነው። እና አረቦች ወደ ውጭ በሚወጡ ሰዓት እኮ ስራችንን ጨርሰን ቁጭ ብለን እስኪ እንረፍ ወይም ደግሞ ስልካችን ላይ ያለውን ነገር ለማጣጣም ነው እንጂ የምንሮጠው። እውነት ለመናገር እኛ በራሳችን ቤት ባለው ነገር ወይም አረቦቹ ቤት ባላቸው ነገር እኮ ሰርተን እንመገባለን። ያለውን ነገር እኮ ብንመገብ ሮዝ ቢሆን ለሮዝ ምግብ ለቂጣ ምግብ እንዴ ምን ብበላው ባልበላው ለውጥ የለው ምን የለው የምትሉ ልጆች አላችሁ እና እሱ በሱ ነው እንጂ ያለ ነው። እሱ ካለ ይሄውም ራሱ አጥንታችን የሚቆመው በሱ ነው። እሱ ከሌለ እንዴት ነው የምንኖረው ጋይስ? እንዴ ራሳቸውን ጠብቆቶች ወላይ ይሄ የምለው ከኔ ጀምሮ ነው። ለእናንተ ብቻ አይደለም ለኔም ነው።
ለምን እኔ ስላየሁት ነው። እስከዛሬ ይፋ ቀና ምለው የማስበው ስለ ነገሮች መስተካከል እና ስለ አረቦቹ አወጡኝ አላወጡኝ፣ ደሞዝ ተከፈለኝ አልተከፈለኝ፣ አሁን ደሞዝ ምን ላድርገው፣ የወጣውን እንደዚህ ላድርገው፣ ምን ቢሆን ጥሩ ነው፣ እንደዚህ ቢሆን አሪፍ ነው፣ እንደዚህ ቢሆን ቆንጆ ነው ምናምን፣ እነሱ እንዳይከፉብኝ ይሄ ይደረግላቸው ምናምን ነበር ማስበው። እንደዛ እንዲሆንኩ ግን ጨጓራ አለብኝ። አሁን እኔ ደም ማነስ አለብኝ፣ ቫይታሚን ዲ እጥረት አለብኝ እውነት ለመናገር። እና አሁን ይሄ እንግዲህ ከዚህ ቀጣይ ያለው እንዲህ በሽታ ምን የቀረው ኮላሊትና ጨርሱት እናንተ። እውነት ለመናገር እስከምሞት ነበር የምጠብቀው። እኔ ራሱ በቅርቡ ነው እንደዚህ መሆን እኔ ራሱ እንትን ያውቁ። በፊት ደም ማነስ እንዲያለብኝ ነበር የማውቀው። አሁን ግን ጊዜ ወደዚህ እውነት ለመናገር በጣም ከባድ ነው። ራሳቸውን ጠብቁ። እኔ ማንኛውንም ነገር ማንኛውንም ቪዲዮ ስሰራላችሁ ወይም ስነግራችሁ ከራሴ አንጻር ነው፣ ራሴ ያየሁትን ነገር ነው እንጂ ከሌሎች ያየሁት ምናምን ነገር አይደለም። በራሴ ሁኔታ ያገኘሁት ነው ማለት ነው። እና እዚህ ሀገር ላይ ስራ ቢኖራችሁም ባይኖራችሁም ጤና ካላችሁ ጤናችሁን ከያዛችሁ ነገሮች ሁሉ የማይስተካከልበት ነገር የለም። ሁሉም ነገር ይስተካከላል። ሁሉም ነገር ደግሞ ለበጎ ነው ጋይስ። አትበሳጩ፣ አትናደዱ። የሚሆን ከሆነ በቃ ይሆናል። የማይሆን ከሆነ ደግሞ ተውት። ይሄ ለምን ተብሎ አትጨናነቁ፣ ፈታ በሉ እና ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ የሆኑ አበረታቱኝ። ባይ ባይ።